ሶስተኛው የአእላፋት ዝማሬ መርሃ ግብር ታኅሳስ 28 2018 ዓ.ም በመስቀል አደባባይና በድሬዳዋ በለገሃር አደባባይ እንደሚከናወን አዘጋጅ የጃንደረባው ትውልድ አጠቃላይ ማህበር በዛሬው ዕለት በሰጠው መግለጫ አስታውቋል። ባለፉት ሁለት መርሃ ግብራት ከተሳተፉ ምዕመናን በተሰበሰበ ዳታ ላይ በተሰራ የዳሰሳ ጥናት መሰረት በሶስተኛው ዙር በርካታ ማስተካከያዎች መደረጉን አንስቷል። ለምን በመስቀል አደባባይ እንዲካሄድ ተወሰነ የሚለውንም ማህበሩ በዳሰሳ ጥናቱ በዋነኝነት የአእላፍ ዝማሬ የሚካሄድበት ቦታ ጥበትና ከልክ ያለፈ መጨናነቅ በቅሬታ መነሳቱን ገልጾ ሰዎች ራሳቸውን እስከ መሳትና ብዙ ነጠላዎች በጠዋፍ እስከ መቃጠል በመድረሱ ቦታውን ለመቀየር በዋና ምክንያትነት አንስቷል። በተጨማሪም መስቀል አደባባይ እንዲከበር እንፈልጋለን የሚለው የመጀመሪያው ዓመት ጥያቄ መደጋገሙ ሌላው በምክንያትነት የተነሳ ጉዳይ መሆኑን ማህበሩ ጠቅሷል። ሶስተኛው ዙር የአእላፋት ዝማሬ ስንት ሰዓት ተጀምሮ ስንት ሰዓት ይጠናቀቃል የሚለውንም አያይዘው እንደተናገሩት መርሃ ግብሩ በማህረነ አብ ጸሎት በቅዱስ ፓትርያርኩና በብፁዓን አበው ሊቃነ ጳጳሳት በጸሎተ ወንጌልና ጸሎተ ኪዳን ከቀኑ 9 ሰዓት ይከፈታል ብለዋል። ከአባቶች ጸሎት ቃለ ምዕዳንና ዝማሬ ውጭ ምንም አይነት የክብር እንግዶች ንግግር፣ ገቢ ማሰባሰቢያና ሌሎች መልእክቶች የሚተላለፉበት መድረክ ባለመሆኑ በዚህም ዓመት ይህንን መንፈሳዊ ይዘት ይዘን እናስቀጥላለን ሲሉ ተናግረዋል። በዕለቱ 30 መዘሙራት ይዘምራሉ። መርሃ ግብሩ ከምሽቱ 1 ሰዓት ተኩል ላይ ይጠናቀቃል። በጊዜ የሚጠናቀቅበትን ምክንያት ያለፉትን ተግዳሮቶች ከግምት ውስጥ በማስገባትና ምዕመናን እንዲያስቀድሱ ለማድረግ ነው ሲል ማህበሩ አስረድቷል። ፈቃድን በተመለከተ ምን ተባለ የሚለውንም የአእላፋት ዝማሬ በመስቀል አደባባይ ላይ ለማከናወን አስፈላጊ ሰነድ ተሟልቶ አስፈላጊው ሰነድ ተገኝቷል ያለው አዘጋጅ ኮሚቴው ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የድጋፍ ደብዳቤም ቀድሞ ለከተማ አስተዳደሩ መላኩን ገልጿል። ከዚህ በተጨማሪ ሁለት ዙር የመርሃ ግብራት በሰላም መጠናቀቁን የከተማው ከንቲባ ጽሕፈት ቤትና የከተማ ጸጥታ የአእላፋት ዝማሬ በመስቀል አደባባይ ይካሄዳል የሚለውን በበጎ እንዲመለከተው አግዘዋል ብሏል። ምዕመናን ቀኑ ሲቀርብ የከተማውን የጸጥታ አካል ለሚሰጠው ዝርዝር መመሪያና በዕለቱ ሁነት በሰላም ለማጠናቀቅ ለሚደረገው ፍተሻ የተለመደውን መንፈሳዊ ትዕግስት እንዲተባበሩ ተጠይቋል።